ሰላም ፋሚሊ ዛሬ በብዙ ተማሪዎች ተፈላጊ ስለሆነው የሶፍትዌር ኢንጂነሪንግ ፊልድ ከዜሮ ተነስተን ሶፍትዌር ኢንጂነሪንግ ምንድን ነው? ምን ይሰራል? ፕሮግራሚንግ እና ሶፍትዌር ኢንጂነሪንግ አንድ ናቸው ወይ? ኤአይ ወይም አርቲፊሻል ኢንተለጀንስ ሶፍትዌር ኢንጂነሮችን ይተካል ወይ? እናም በመጨረሻ ደግሞ ሶፍትዌር ኢንጂነሪንግ በውስጡ ያሉ የኬሪየር ፓዞች ምንድን ናቸው የሚለውን ጥያቄዎች እስከ መጨረሻው በዚህ ቪዲዮ እንመልሳቸዋለን ማለት ነው። አብራችሁን ቆዩ። ስለዚህ ሶፍትዌር ኢንጂነሪንግ ለመማር እያሰባችሁ ከሆነ ይህን ቪዲዮ እስከ መጨረሻው ተመልከቱት። ሶ ሌትስ ዳይቭ ኢን። ፈርስት ሶፍትዌር ኢንጂነሪንግ ምን እንደሆነ እንረዳ። ሶፍትዌር ኢንጂነሪንግ ምንድን ነው? በቀላል ቋንቋ ሶፍትዌር ኢንጂነሪንግ ኢዝ ዘ ሲስተማቲክ ፕሮሰስ ኦፍ ዲዛይኒንግ፣ ዴቨሎፒንግ፣ ቴስቲንግ፣ ዲፕሎይንግ ኤንድ ሜንቴኒንግ ሶፍትዌር ማለትም የሶፍትዌር ምርቶችን በስርዓት ለመንደፍ ለመገንባትና ለማሻሻል የሚያገለግል የኢንጂነሪንግ መስክ ነው። ሶፍትዌር ስንል ምን ማለታችን ነው? በስልካችን ላይ ያሉ አፖች፣ በኮምፒውተራችን ላይ ያሉ ፕሮግራሞች፣ ዌብሳይቶች፣ ባንኪንግ ሲስተሞች፣ ጌሞች፣ ሆስፒታል ሲስተምስ፣ የመንግስት ወይም ገቨርንመንታል ሲስተሞች እናም ብዙ የዲጂታል ፕሮዳክቶች እነዚህ ሁሉ ሶፍትዌር ተብለው ወይም ደግሞ ሶፍትዌር ሊሆኑ ይችላሉ ማለት ነው። ሶፍትዌር ኢንጂነር ደግሞ is a person እነዚህ ሲስተሞች በሙሉ እንዲሰሩ፣ እንዲጠበቁ፣ እንዲስፋፉ እና ችግር ሲከሰት ሶልቭ እንዲደረጉ የሚሰራ ባለሙያ ነው ማለት ነው። ወደ ቀጣዩ ጥያቄያችን ስንሄድ ደግሞ ፕሮግራሚንግ እና ሶፍትዌር ኢንጂነሪንግ አንድ ናቸው ወይ? ብዙ ሰው ያምታታቸዋል። ፕሮግራም ማድረግና ሶፍትዌር ኢንጂነር መሆን ተመሳሳይ ይመስላቸዋል። እስኪ እንመልከተው። ሶፍትዌር ኢንጂነሪንግ እና ፕሮግራሚንግ ተመሳሳይ አይደሉም። ፕሮግራሚንግ በዋናነት ኮድ ማድረግ ላይ ያተኩራል። ሶፍትዌር ኢንጂነሪንግ ግን ከኮዲንግም በላይ ነው። ማለትም ለምሳሌ አንድ ትልቅ ባንኪንግ አፕሊኬሽን ልንሰራ ነው እንበል። ኮዱን መጻፍ ብቻ ያ ባንኪንግ አፕሊኬሽን እንዲሰራ በቂ አይሆንም። ኮዱን መጻፍ ብቻ ማለት ነው። ምን መጨመር አለበት? ሲስተሙ መነደፍ አለበት። ሴኩሪቲ ኮንሲደር ማድረግ አለብን። እንዲሁም ዳታቤዝ ማዘጋጀት ይኖርብናል። ቴስቲንግ ማድረግ አለብን። ከሌሎች ሶፍትዌር ዴቨሎፐርስ ጋር አብረን መስራት ይጠበቅብናል ማለት ነው። እናም ሲስተሙ ብዙ ሰዎች ሲጠቀሙት ክራውድድ ሲሆን እንደማይበላሽም ማረጋገጥ ይኖርብናል ማለት ነው። ይሄ ነው ሶፍትዌር ኢንጂነሪንግ የሚባለው ማለት ነው። ፕሮግራሚንግ ኢዝ ዋን ፓርት ኦፍ ሶፍትዌር ኢንጂነር በት ሶፍትዌር ኢንጂነር ሃዝ በጣም ብዙ በውስጡ አክቲቪቲዎች ይኖሩታል ማለት ነው። ከፕሮግራሚንግ ወይም ደግሞ ኮድ ከማድረግ ባለፈ ማለት ነው። ሶፍትዌር ኢንጂነሪንግ ኢዝ ኖት ኦንሊ ኮዲንግ ኢት ኢዝ ኦል አባውት ፕሮብለም ሶልቪንግ ኢን ዲፈረንት ሚንስ ኦር ኢን ዲፈረንት አክቲቪቲስ ማለት ነው። አሁን ደግሞ ወደ ሌላኛው ጥያቄያችን እንቀጥል። ሶፍትዌር ኢንጂነሪንግን ደግሞ ለማጥናት ምን አይነት ተማሪ መሆንን ይጠይቃል? ወይም ደግሞ ከኛ የሚጠበቁ ነገሮች ምንድን ናቸው ሲባል ሶፍትዌር ኢንጂነሪንግ ለመማር ጀስት ጂኒየስ መሆን ግዴታ አይደለም ወይም አያስፈልግም፣ ነሰሰሪ አይደለም። ጀስት አሁን የምነግራችሁን ካራክተር ሊኖራችሁ ይገባል ማለት ነው። የመጀመሪያው ፕሮብለም ሶልቪንግ ካራክተር፣ ፕሮብለም ሶልቭ የማድረግ ኤቢሊቲ ሊኖራችሁ ይገባል። ሰከንድሊ ኪዩሪዮሲቲ፣ በጣም ለመማር ወይም ደግሞ ነገሮች እንዴት እንደሚሰሩ በጣም የመጠየቅ ጉጉት ሊኖራችሁ ይገባል። ሶስተኛ ደግሞ ፔሸንስ ያስፈልጋል ወይንም ደግሞ ትዕግስት ሊኖራችሁ ይገባል። ምክንያቱም ኮድ ሁል ጊዜ በመጀመሪያ ሙከራ አይሰራም፣ ኤረር ሊመጣ ይችላል። ሶፍትዌር ኢንጂነሪንግ ውስጥ ፔሸንስ ያስፈልጋል ማለት ነው። የተለያዩ ኤረሮች ሊፈጠሩ ስለሚችሉ በጣም አሰልቺ ስራ ነው። በጣም ብዙ ለፍታችሁ ኮድ አድርጋችሁ ግን ኮዱ ላይሰራ ይችላል። ስለዚህ ትዕግስት ያስፈልጋል ማለት ነው። በእርግጥ ትዕግስት በሁሉም ስራ ላይ አስፈላጊ ነገር ነው። አራተኛ ኮንቲኒየስ ለርኒንግ ያስፈልጋል። ኮንቲኒየስሊ ለርን ማድረግ መማር ማለት ነው። ያው ቴክኖሎጂ እንደሚታወቀው በፍጥነት የመቀየር ልማድ አለው። ስለዚህ ዛሬ የምትማሩት ቴክኖሎጂ
ነገ ሌላ መልክ ሊይዝ ይችላል። ስለዚህ ኮንቲኒስሊ ራሳችሁን አፕዴት ማድረግ ይኖርባቸዋል ማለት ነው። ሶፍትዌር ኢንጂነር ለመሆን ስታስቡ ወይንም ደግሞ ለመማር ስታስቡ ኮንቲኒስሊ ለርን ማድረግ እንደምትችሉ ማወቅ ይኖርባቸዋል ማለት ነው። አሁን ደግሞ ወደ ሌላኛው ካታጎሪ ጥያቄያችን እንሄዳለን ማለት ነው። ኤአይ ሶፍትዌር ኢንጂነሪንግን ወይንም ደግሞ ኤአይዎች ሶፍትዌር ኢንጂነሮችን ይተካሉ ወይ? ይህ ጥያቄ በጣም አሳሳቢና ወሳኝ ጥያቄ ነው። ምክንያቱም ኤአይ እንደምታውቁት በፍጥነት እያደገ የመጣ ፊልድ ነው። ወይም ሮቦቶች የሶፍትዌር ኢንጂነሮችን ቦታ ይዘው ሊቆጣጠሩት ይችላሉ ወይ? ያው ኤአይ መጥቷል። ባለፉት 2-3 ዓመታት ውስጥ ነው ኤአይ በጣም በከፍተኛ ሁኔታ የመጣው። ሶፍትዌር ኢንጂነሮች ደግሞ በኤአይ ይተካሉ ወይ ብለው በጣም ብዙ ጥያቄ ይነሳል። የኔ ምላሽ የሚሆነው ወይም ማይ ሪስፖንስ ኢዝ ኤአይ የሶፍትዌር ዴቨሎፕመንት መንገድን በጣም ያቀለዋል ብዬ ነው የማስበው። ምክንያቱም የኤአይ ኮዲንግ ቱሎች ኮድ ሊጽፉ ይችላሉ፣ ኤረሮችን ኢምፕሮቭ ሊያደርጉ ወይም ሊያግዙ ይችላሉ፣ አይዲያ ሊሰጡ ይችላሉ። ነገር ግን ሶፍትዌር ኢንጂነሪንግ ቅድም እንደነገርኳችሁ ኢትስ ኖት ኦንሊ ኮዲንግ፣ ኮድ መጻፍ ብቻ አይደለም። መረዳት፣ ሲስተም ዲዛይን ማድረግ፣ ትሬድ ኦፍስን መወሰን፣ ሴኪሪቲ ኮንሲደር ማድረግ፣ ኳሊቲን ማረጋገጥ እናም ከሌሎች ዴቨሎፐሮች ጋር ወይም ከሰዎች ጋር መስራትን ይፈልጋል። እንደውም ኤአይን ከመፍራት ይልቅ ጀስት እንደ ቱል ወይም እንደ አጋዥ መጠቀም፣ ኤአይን በመጠቀም የተሻለ ሰርቪስ መስጠትና ኤአይ በፍጹም ሊተካው የማይችለውን አይነት ኢንጂነር ሶፍትዌር ኢንጂነር መሆን ይቻላል ብዬ አስባለሁ። ፋይናሊ ሌትስ ሳመራይዝ ኤቭሪቲንግ ዊ ሃቭ ዲስከስድ ማለት ነው። ዲስከስ ያደረግነውን ሳመራይዝ እናደርግ እስኪ አንዴ። ስንጀምር ሶፍትዌር ኢንጂነሪንግ ምንድን ነው ብለን የተነሳ ነው። ዊ ዲስከስድ ኢት ኢዝ አ ፊልድ ዛት ኒድስ ፕሮብለም ሶልቪንግ ኤንድ ኮንቲኒየስ ለርኒንግ ማለት ነው። ስለዚህ ፕሮብሌም ሶልቪንግን የሚጠይቅ እንዲሁም ኮንቲኒየስሊ መማርን ወይም ለርን ማድረግን የሚጠይቅ ፊልድ ነው ማለት ነው ሶፍትዌር ኢንጂነሪንግ። ሶፍትዌር ኢንጂነሪንግ ለመግባት ወይም ደግሞ ለመማር ስታስቡ ይህንን የነገርኳችሁን ፖይንቶች ኮንሲደር ማድረግ ይኖርባቸዋል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረግ እንዳይረሳ። ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩ።